አጥማጆች መንጠቋቸው ወደ ባህሩ ሲከቱና አሳውን አታለው ይዛሉ። ዛሬ የሰራዊት ጌታ እንደዚህ ብሎኛል፣ ያንተን የያዘውን አናቱን እመታለሁ። እዚህ ላይ 00000 ጫፉ። ከዚህ ከዓለም ጤና ሀጋፔ ዓለም ጤናፔ ስትሄጂ ወደ ሀገርሽ ቢዮ ፋቲያን የማይፈራሽ የለም፣ ነስ ያየና አስባው የማይደነግጥ የለም። ተናገደና አስባው አሜን። የሰራዊት ጌታ እግዚአብሔር እንደዚህ ያለ ቤቴን ያጸደሽውን ዋጋ ከፍያለሁ። አማርኛ ይችላል። ጋቢ ለብሰው ጋቢ ማይዲ አዝነው ቁጭ ብለዋል። አዛኔ ውትሮስ ምክንያቱም መተወካ አንቺ ሞተሻል ብለው ነኔ አይቀለሰግኝ ከሞት 3 ጊዜ ዳነች ሴት ናት። አይቆበ ዙዋላ ተናብረስ ዛሬ እግዚአብሔር አንቺ ዶሳይ ሞትን አይዋ እንዳትሞት አይቀናዳን ሊቀብር መጥቷል። ቢታ ሞገናው ክጂስ ጋቢ ለብሰው ወይኔ 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 ብለው ጋቢ ለብሰው እሷን እያየው ለቅሶ ያለው እሷን እያየው ከዛ ጌታ እንደዚህ ያለ የታወጀባት ሞት ዛሬ ቀብራ ትወጣለች አለ። አሜን አሜን። ማሚ እኔ ምለው ይገባታል። ዛሬ እንደ ንፍታሌም ተፈታ ትሄዳለች። አሜን። ተደባሳ የሚፈታ እጅ መጥቷል። እዛ ሰፈራችሁ ላይ የኔነዲው ቢተነ ተበራ የቡዳ መንፈስ ጎረሞተ መንፈስ ከናንተ ፊት ለፊት ላይ ያለው ዳገት ላይ ያለው የቡዳ መንፈስ ሙበሲን ታሂቢን ታረኒያ ተራራም የቤት ጎረሞተ መንፈስ ብዙዎችን የበሉ ደረሰ ተሚዳገ ብዙዎችን ያስለቀሱ ደረሰ የሲራገ አንቺንም ሊያስለቅሱ ነካ የሰናሲ ወደ ቤትሽ የገባ ካሪያ ቆጦስን በርሽን ያንኳኳ ሃይካ ቆጦስን ተሞታለች ብለው የሚጠባበቁ ሃይካ ሰጊዲ ናጎስን ነሽ ደረታቸውን ሊደቁ የውሸት የመጡ ወርዱ አሳውስን ዛሬ የሰራዊት ጌታ እግዚአብሔር እንዲህ ያለ አንቺ ጦሳይ ባለ ያገስ መብረቅ ደላውን ቀንታይ ከአንድ ወደ ሌላ ሀገር ሐራሳ ላመት ይዋዳን ካለው ጉልበት የተነሳ አውደየ ወልቃዳም ሁሉም እንደሚፈሩ ኡባ ሳይወየ ይዋዳ ከዚህ ከዓለም ጤና ሀጋፔ ዓለም ጤናፔ ስትሄጂ ወደ ሀገርሽ ቢዮ ፋቲያን የማይፈራሽ የለም፣ ነስ ያየና አስባው የማይደነግጥ የለም። ተናገደና አስባው አሜን። ምን ይዘሽ መጥተሽ ነው ይሉሻል? ምን አግኝተሽ ነው ይላሉ? አይ ባለ ማለት ያዲጎሳ የሰራዊት ጌታ እግዚአብሔር እንደዚህ ያለ ወጦሳ ያቺ ያጋዳኛ የልጄን ጸሎት ሰምቻለሁ አለ። ወሳ ከሲያሲ ያገ እግዚአብሔር እንበርክኮን አይቻለሁ አለ። ወሳ ታይ ከሲያሲ ያገ ቤቴን ያጸደሽውን ዋጋ ከፍያለሁ አለ። ሲዳ ዋጋ አንተ ማነው ለጌታ አሜን የሚል? ማለዳ ተነስተው የእግዚአብሔርን ቤት ሲያጸዱ ያሉ ማለዳ በጠዋት ተነስተው የእግዚአብሔርን ቤት ወለተኛ ብለው ይጠርጋሉ። ግቢውን ጠርገው ሁሉም ጠርገው አረካቸው። ያንቅንለት ግን ዛሬ የሰራዊት ጌታ እግዚአብሔር ሞትን ዛሬ ቀብራ ትሄዳለች። ይሞታል ብለው የሚጠብቁን ክብሯን ያያሉ አለ። በትያዘውና በሄድኩበት አበራለሁ በለው። ጨለማው በለው እኔ እስክመጣ ነው የሚጠብቀው በለው። አሁን በለው ጨለማው በለው እኔ ሲያይ ለቆ ሄዳ ለአንድ ሰው ሆኖ ለአንድ ሰው ሆኖ ለአንድ ሰው ሆኖ ለአንድ ሰው ሆኖ
ስለተማሩ አይደለም፣ ስለተማሩ አይደለም፣ እውቀት ስላላቸው አይደለም። ብዙ ልጅ ሊኖራት ይችላል፣ አላውቅም፣ ስለወለደችም አይደለም። ግን የልቧ ቅንነት ያገለገለችው እግዚአብሔር እዛ በቃ ትሞታለች ብሎ የሚጠብቁ የሰፈር ቡዳዎች ዛሬ እንደዚህ ይሆናል። ተጠራርቀው ጌታን ይቀበላል። ይሞቱ አንልም፣ ተጠራርቀው ክብራችሁን ያያሉ። ይልቀቁ አንልም፣ እዛው ሰፈር ላይ ሲከብሩ ያየዋል። እዛው ሰፈር ላይ የበላይ ሆኖ ሲባል ይሰማል። ማነው የኔ ነው ታዲያ የሚላ የኔ ነው የሚለው ነው። ማሚ ዘና መቼ ነው የመጡት? ትናንት ነው የመጡት? ነውስ አይ ኋላ ብሎ ዘና ብሎ እዛ ሲሄዱ ኡፉፋ በእሾክ ሲነካው ብሎ እንደሚፈነዳ ጠላቶችሽ ከዚህ ስትሄጂ አብታው ይጠብቃሉ፣ ሲያዩሽ ይፈራሉ። ከዚህ ስትሄጂ ዘይት ይሰጣሉ። ጸዳ ብለሽ ፏ ብለሽ ጌታ እዛ እኮ አብጦ የሚጮህ መንፈስ ስላለ እዛ እነሱ ሰፈር ተፈጸመ። እኛ የ2 ሚሊዮን ፕሮጀክት ይዘናል። ተሰራል። አሁን እሱን እግዚአብሔር ቢሊዮነር ማድረግ አይችልም? እሱም ቢሊዮነር አድርጎ የ2 ሚሊዮን ህንፃ በሱ ሊገነባ ይችላል? አይችልም? አይችልም? ይሄ 10 ብር ነው። ማንስ እሱ ፈይሳ ነው። ኢየሱስ ለዘላለም ጌታ ነው። አሜን አሜን። እኔን ከረባትና ይሄን 10 ብር ነው። በሙሉ ይዘህ ትመጣለህ። የተሰረቀውን ዘመን በሙሉ ካሳ ይዘህ ትመጣለህ። የተዘጋውን በሙሉ ተከፍቶ ትመጣለህ። የጦለውን በሙሉ ለምልሞ ትመጣለህ። በትንሽ ትጀምራለህ፣ እግዚአብሔር በብዙ ባርኮ ትመጣለህ። አሁን ይታያል የቀባኝ ጌታ ምስክር። ከባድ አውሎ ንፋስ በአንተ ላይ ሲነሳ ነው ያየሁት። አሜን። እግዚአብሔር በረከቴን ከሰሜን ከደቡብ አመጣለሁ። አሜን። እንዲህ አውሎ ንፋስ እንትን ሲላየውና በረከቴን ከሰሜን ከደቡብ ወደ እጅ አገባለሁ። አሜን። ምንም የለም እጄ ላይ ምንም ይሄን የምትለው ነገር እጄ ላይ የለም። ግን እንደዚህ ነው። ይሄ የነቢይ ከረባት አቢዳራ ቤት የገባ ታቦት የአቢዳራ መባረክ ሲያይ ዳዊት ዘለለ ይላል። ተከትሎት የሚገባ እግዚአብሔር ባለ ጠጋ ሲያደርግ እቺን ከረባት ይዘህ ትመጣለህ። ለምስክርነት ነው የምታመጣው። እግዚአብሔር ሰው ከረባቱ ከጉባኤ መካከል አውልቆ ሰጥቶኝ ሂድ ባለ ጠጋ ትሆናለህ ብሎኝ
የወጣሁት እኔ ፈይሳ ዛሬ የብዙ ሰራዊት አድርጎኛል። ለተባና እዚህ 00000 ጫፉ። አሜን። ኢየሱስም ከኪሱ ገንዘብ አይጥፋ። አሜን። ከኪሱ በኢየሱስም ገንዘብ አይጥፋ። አሜን። ሰጪ ይሁን። አሜን። በኢየሱስ ደም። አሜን። አጥማጆች መንጠቋቸው ወደ ባህሩ ሲከቱና አሳውን አታለው ይዛሉ። ተታለው የተያዘው አሳ ከወጥመዱ ለመውጣት ይታገላል። ከወጥመዱ ለመውጣት ምን ይሆናል? አቅሙን ያህል ይታገላል። አንተ እንደዛ አይነት ያለ ህይወት ያለ ሰው ዛሬ የሰራው ጌታ እንደዚህ ብሎኛል። ያንተን የያዘውን አናቱን እመታለሁ። የለም የኔ ነው የሚል አሜን ይላል። የኔ ነው የሚል በደንብ አሜን ይላል። አሜን አሜን አሜን። እንደዚህ ነው ህይወት። በቃ ለመውጣት ትታገላለህ፣ ለመሮጥ ትታገላለህ፣ ከፍ ለማለት ትታገላለህ፣ ዝቅ ያለ ማለት ትታገላለህ፣ ከሰው በታች ሆኖ ላለመገኘት ትታገላለህ። ሆነ ያለው ያታገለህን አታገኘውም ማለት ባለው እንደገና የመጨረሻ በላ አባሌ ጌታ እንደዛ ነው ያለኝ። በቃ ልጄ ከዚህ በኋላ አይታገልም ብለው ንገረው አለ። በቃ ንገረው አለ። የመንከራተት ህይወትን ዛሬ በክብር ቀይሬያለሁ አለ። እኔ እኮ አንተን እያየው የተያዘ በመንጠቆ የተያዘ አሳየውኝና ምንድነው ሲል ህይወቱ ነው ንገረው አለ። ከዛ ምንድነው ሲል በመንጠቆ ላይ ያለው አሳ ለመውጣት ለማምለጥ እንደሚታገል ልጄ እንደዛ አይነት ህይወት ነው ያለው አለኝ። ዛሬ ያመልጣል ብለዋል። ሰላም በጌታ በኢየሱስ ስም ነጥሎ መውጣት ሆነ። በጌታ በኢየሱስ ስም ማምለጥ ሆነ። በጌታ በኢየሱስ ስም ጥሶ መሄድ ሆነ። በኢየሱስ ስም ነገርን የሚያዘገየውን በኢየሱስ ስም በትቻለሁ። ነገርን ያዘገየውን ክፉ በትቼዋለሁ።